ቤተሰብ ደጋ ውስጥ ነው። ደጋ ውስጥ ማለት በጣም ቀዝቃዛ ቦታ ነው እና ጠላ ካልቸራል ቢር ያንን ሲዘጋጅ ድፍድፉ ቶሎ አይበስልም ቀዝቃዛ ስለሆነ ስለዚህ ያ ድፍድፍ ሲልሱት ማርማር ይላል እና የተለመደ ነገር ነው። ይሄ ድፍድፍ መላስ ምናምን የተለመደ ነገር ነው እና አንዲት እናት ነበሩ እዛ የሚኖሩ እዛ ደጋ ላይ ያሉት በዚህ በባለፈው ጦርነት ቤተሰቦቻቸውን ልጆቻቸውን ሁለት ልጆቻቸውን ሴት ልጃቸውን እንደዚሁ ተባራሪ ጥይት አንዳንድ የሚያቋቸውን ቤተሰቦቻቸውን ጎረቤቶቻቸውን እንደዚህ አልቀውባቸው አይምሯቸው ትንሽ ጥሩ አይደለም ጆሮአቸውም የከበረ መሳሪያው ጩኸት መጀመሪያም እንግዲህ ያማቸው ነበር ስፔሻሊ ደግሞ እንትሩስ ሲጨመር የከበረ መሳሪያው ድምጽ ጋር ጆሮአቸው እምቢ አለ አልሰማም ማለት እና ትንሽ ነው የሚሰሙት እና በቃ ስለዚህ ጅራፍን ጣሽ ታለ ጨነቀጠም ብለው የሚሩት ጦርነት መጣ ያሉ እናት በጣም ይረባበሻሉ ማለት ነው እና ጎረቤታቸው አንዲት ወጣት ሴት አለች እና ጠላ ምናምን ነገር እያደረገች ትሸጣለች እና ዲፍ ስትቀምሰው ጣፍቷል ለማማ ቦሰና ዲፍ ላልሰውት አለች ለማማ ቦሰና አሁን ለነገጡ ምን መጥቶ ነው የሩቅ ጠራችኝ ብለው ማለት ነው ነው ዲፍ ላሱ አለችው አሁን እሱ ቀልቦ ላይ ያለው ጦርነት ነው አገር ተወረረ አወት ወርጆሮ አለች ጎረቤቲቱ አሁን እሱ በጣላው ዙሩ አሉላርታውን ለቀቁት እሪታ በሪታ ቃውጢ ሰፈሩ ቃውጢ በቃውጢ ሆነ ስኖሆነው ነው አካባቢ ተሰበሰበ ወሮ ማማጎሰና ተባለ ተመጣ ኧረ አገር ተወረረ ብላኝ ነው ኧረ እኔ እንደሱ አይደለም ያልኩት አቦ እኔ ያልኳቸው ሩዱ ፍራሹ ነበር ያልኳቸው እና አገር ተወረራሉ ጉድ ጆሮ ወሰላቸው መልሰው በጣላው ዞሩ አሉ እኔ ላውንም የዞረታችሁንም የመጣ የለም አገር አማን ነው ሰላም ነው ምንም ማለት የለም ያልኩት አለች የለም ትልቅ ሴናቸው ጠጋ ብለሽ ነበር ማስረዳት የሚገባሽ እና እንደዚህ በማድረግሽ እንሰት ነው ማስደንገጥሽ ብለው አንዱ ዲፎዲያ ቡና አንዱ ጀበና ቡና ጠጥቷት ፕሊስ ቤተሰቦቼ ቲክቶክ ማለት ኢትዮጵያ በጣም እየተዳከመ ያለው እና እንደው ሊያባሩ እንደው ባባረኝ እንኳን እንደው በጣም ተኝቼበታለሁ ተሳኝቶበታል እባካችሁ ሸር ሰብስክራይብ አርጉልኝ